ሌባ ውሸታምና አጭበርባሪ ወንበዴ የነበረ ሰው ነው። እሺ አሳየኝ በቪዲዮ ስለው አይ ስላላዋጣኝ እኮ የሆነ ብድር ነበረብኝ የ7000 ብር የሆነ ሰው መጥቶ ጠቅልሎ ወሰደብኝ አለ። በ3 ወር ውስጥ ግን ብዙ እቃዎች መጥፋት ጀምረው ነበር አለ። በመጨረሻም የሚስቴ ወርቅ የአንገት ሐብል ሳይቀር ሲጣፋ በቃ ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ በእኔ ላይ በረከቱ መጥቶ ይሰካ። ምክንያቱም ስልኮትን ሲያስጭኑኝ ጩኸት አየሁ፣ በጣም ጩኸት አየሁ፣ ረሃብ አየሁ። እኔ በጣም የሚያስገርም ነገር ልንገራችሁ። እዚህ ጋር የምትመለከቱት ጀማሪ ፍልፍል ተኩላ ነብይ ነኝ ብሎ ከመምጣቱ በፊትም ሌባ ውሸታምና አጭበርባሪ ወንበዴ የነበረ ሰው ነው። ከጥቂት አመታት በፊት ወደዚህ ቲክቶክ የመጣውኝ አካባቢ በመፖስታቸው ፖስቶችና በውስጥ በኩል እየመጣ በችግር ምክንያት ባክ እንዳደረገና ነገር ግን በጌታ እንደነበረ ጌታን ይወድ እንደነበር ይነግረኝ ነበረ። ሚዛን ቴፒ እንደሚኖር ከእናቱ ጋር እንደሚኖር እናቱ ብቻዋን እንዳሳደገችው አባት ወንድም እህት በዙሪያው ዘመድ እንደሌላቸው የሚበሉት እንኳን ሳይቀር እንደሚቸገሩ ከኮሌጅ በዲፕሎማ ቴክኒክና ሙያ እንደተማረ ነገር ግን ስራ እየፈለገ እንደሆነና ስራ ማግኘት እንዳልቻለ ነው የነገረኝ። ከዛም ሌላኛው ደግሞ እንደዚሁ በተመሳሳይ 20ዎቹ መጀመሪያ ላይ ያለ ሌላ ልጅ እየመጣ ይሳደብ ነበር። ያለ ምክንያት እየመጣ የሚሰድበኝ ልጅ አስደነገጠኝ ነበር። ያው ለቲክቶክ አዲስ ስለነበርኩ ስድብም ለኔ አዲስ ስለነበረ በውስጥ በኩል ሄጄ እኔ ማውራው ስለ ኢየሱስ ነው፣ የምፖስተው ስለ ኢየሱስ ነው፣ ለምንድን ነው እየመጣ የምትሰድበኝ ብዬ ጠየቅኩት። እሱም ደግሞ ጥሩ ነገር የሚፖስቱ ሰዎች እንደሚያናድዱትና ማንንም እየተቆጣጥሮ እንዳላሳደገው ባያቱ እጅ እንዳደገ እናትና አባቱ ህፃን ሆኖ እንደሞቱ እየተሳደበ እየሰረቀ እየዋሸ እያጭበረበረ ሜዳ ላይ እንዳደገ ነግሮኝ ይቅርታ ጠየቀኝ። ከዛም ጌታን እንዲቀበል ነገርኩት። ደስ ይለኛል አለ። ስልክ ቁጥር የሁለቱንም ተቀበልኩና ሁለቱንም አስተዋወቅኳቸው። በቃ ጥሩ ወንድማማቾች ሁኑ፣ እንትናችሁ ይመሳሰል ማለት ያሳለፋችሁት ነገር ይመሳሰላል፣ ተመካከሩ፣ ስለ ጌታ ቃል አውሩ፣ አንዱ ለአንዱ ይጸልይ ብዬ አስተዋወቅኳቸው ማለት ነው። ከሳምንት በኋላ ይሄኛው አሁን ላይ ነብይ ነኝ ብሎ የመጣው ሰው ወደ ነገሌ ሄዶ ስራ መወዳደር እንደሚፈልግና ነገር ግን እጁ ላይ ምንም አይነት የትራንስፖርት ገንዘብ እንደሌለው ዛሬ ላይ ካለፈ መወዳደር እንደማይችል ነገረኝ። እኔም በሰው ለትራንስፖርት የሚሆነውን ጥቂት ገንዘብ አስላኩለት። ሄደ፣ ተወዳድሬ ወደኩኝ አለ። አይዞህ እግዚአብሔር ያውቃል ከጎኔ ነኝ ያለሁት አልኩት። ከዛ ቀጠለና በቃ እኔ እኮ ትንሽ ገንዘብ ባገኝ ካልሲም ሶፍት ምናምን ዘርግቼ መሸጥ እችላለሁኝ አለኝ። እሺ ምን ያክል ነው የሚያስፈልግህ አለ። አልኩት ይሄን ያክል አለ። ትንሽ ገንዘብ ነው የጠየቀው። እሱን ገንዘብ ላኩለት። ከዛ ስራ ጀመርኩ አለ። ካርድ ሶፍት እንደዚህ ቀበቶ ምናምን መሸጥ ጀመርኩኝ አለ። እሺ አሳየኝ በቪዲዮ ስለው አይ ስላላዋጣኝ እኮ የሆነ ብድር ነበረብኝ የ7000 ብር የሆነ ሰው መጥቶ ጠቅልሎ ወሰደብኝ አለ። እንዴ ለምንድን ነው ያልነገርከኝ? እቃህን እንዲወስድ ለምን አደረከው? ለምን አልነገርከኝም አልኩት። አይ አሁን በቃ የሆነ ኒስትሮ እየጠረኩኝ ነው በ3 ቀን ልዩነት ውስጥ። እስኪ ቪዲዮ አሳየኝ ኒስትሮ እየሰራም ከሆነ። በሶስተኛው ቀን ላይ ጥፍታ አለ ለ3 ቀን ለ4 ቀንና ከዛ ተመለሰ መጣና በቃ ኒስትሮ እየጠረኩ ያለው አንድ የሚያቀይ ሰው መጣና እንዴ አንተን የመሰልክ ልጅ ከኮሌጅ የተመረቅክ ልጅ ጥሩ ዕውቀት ያለህ ልጅ እንዴት ጫማ ትጠርጋለህ ብሎ እሱ ሆቴል ስለነበረው እና እኔ ጋር ስራ ብሎ ወሰደኝ እኮ አለ። ይሄ ሁሉ በሳምንት ውስጥ ነው የሚያጭበረብረኝ ማለት ነው። አሃ ከዛ በጣም ያስገረመኝና እያጭበረበርከኝ ነው እንዴ? በመጀመሪያ በ2 ቀን ውስጥ ስራ ጀመርኳል። ወዳው ኒስትሮ ሆንኩ። ወዳው ደግሞ ሆቴል ስራ ውስጥ ገባ። በቪዲዮ ማሳየት አልፈለክም፣ ስለዚህ እያጭበረበርክ ነው ምናምን ስለው ከፈለክሽ ገንዘብሽን መለስልሽ አንዲ እንድታናግረኝ አልፈልግም ምናምን አለ። መልስ አልኩት። ገንዘቡን አሁኑኑ መልስ እፈልጋለሁ ገንዘቡን አልኩት። ለማንም አጭበርባሪ ወንበዴ ገንዘብ መላክ አልፈልግም። በኋላ ላይ የሚያውቁትን ልጆች ስጠያይቅ አይ አባትም ቤተሰብም እንዳለው ነገሩኝ። አባቴ ሞተ ያለኝ በውሸት ነበር። አባቱን በቁሙ የቀበረ ሰውዬ አባቱን የቀበረው ቤተሰቦቹን የቀበረው እንግዲህ ከኔ ገንዘብ ለማግኘት ነበር ያጭበርባሪ ሌባ። ከዛም ቀጠለ። እሱ ስለተነቃበት ከዛኛው ጋር እያወራ
ቤስት ጓደኛ ሆነዋልና ወጥመድ እያጠመዱ ነበረ ከኔ ገንዘብ ለመቀበል። ያኛውን ኮሌጅ ጀምሬ መክፈል ስላቃተኝ ስላለ የኮሌጁን የ3 ወር ልከፍልለት ተስማምተን ነበረ። ያጣድፈኝ ጀመረ። ያኛው የሚያጣድፈኝ ምክንያት ያኛው ገንዘቡን ተቀበላት እያለ አብረው ገንዘቡን ሊጨፍሩበት ነው የፈለጉት። በዚህ መካከል ላይ ገንዘብ አልሰጥህም፣ መጀመሪያ የኮሌጁን ሙሉ ዶክመንት እንድትልክልኝ ይፈልጋለሁ አልኩት። አላከም። በዛው ሁለቱም እልም ብለው ጠፉ። እልም ብለው ከጠፉ በኋላ ያው ይሄኛውን ዘጻት ቸርች እንደወሰደው ነግሮኝ ነበረ። በቅንነት ወደ ጌታ ይቀርባሉ፣ ህይወታቸው ይስተካከላል ብዬ ደግነትና ቸርነትን ባደርግም ተጭበርብሬ ተዋሽቼና ገንዘቤ ጥቂትም ብትሆን ተበልታለች። ያው የገንዘቡ ማነስ ሳይሆን ዋናው መካዱ ነው። ከዛም ሁለቱንም ብሎክ አድርጌ ከሁለቱም ጋር ተለያየው። ከጥቂት ወራት በኋላ እባክሽን ይህንን ልጅ ወደ ፍትህ የምናደርስበት መንገድ ካለ ተባበሪም ብሎ ጻፈልኝ። ምንድነው የተፈጠረው ስለው እባክሽን ስልክሽን ከቻልሽ አለ። ቴሌግራም ሰጠሁት። በቴሌግራም ጌታን እነሱ ቸርች ሲቀበል እንዲሁም ደግሞ የነበረውን ሁኔታ ፎቶዎችና ቪዲዮዎችን ከላከልኝ በኋላ አንድ ቀን አለ ቦርሳ ትንሽ ያሮጌ ቦርሳ ይዞ ልብሱ ቆሻሻ ነው፣ ጸጉሩን አንጨብርሮ ወደ ቤቴ በመተላለፍበት መንገድ ላይ ጠበቀኝ። ከዛም መሄጃ የለኝም ስራም የለኝም ያለሁበት ሁኔታ መጥፎ ነው፣ ለአንድ ቀን ቤት አሳድረኝ ብሎ ለመነኝ አለ። ወደ ቤት አመጣሁት። ከዛ ሚስቴ ለምንድነው ሆቴል ይዘህ እዛ ውጭ ላይ ያላሳደርከው ካለች በኋላ እሺ በቃ ብላ ተቀበልነው። ታናናሽ ወንድሞቼ ከኔ ጋር ይኖሩ ነበረ፣ እህቴም አለች አለ። ክፍል ሰጠነው፣ ሻወር ወሰደ፣ የታናናሽ ወንድሞቼ ልብስ ሰጡት። ባህሪውን ስናየው ጥሩ ደግ ስለመሰለን በቃ ከኛ ጋር ይቆይ እስኪስተካከለለት ብለን ቸርች አብረን እየሄድን አንዳንድ ነገሮችን ከኛ ጋር እየሰራ እኛ ጋር 3 ወር ያህል ቆየ። በ3 ወር ውስጥ ግን ብዙ እቃዎች መጥፋት ጀምረው ነበረ አለ። በመጨረሻም የሚስቴ ወርቅ የአንገት ሐብል ሳይቀር ሲጣፋ በቃ ይህን ልጅ ከዚህ ቤት ውስጥ እናስወጣው ተባብለን ሜዳ ላይ አልጣሉትም። የሚያስደንቀው ነገር የክርስቶስ ልብ ያላቸው ሰዎች ናቸው። ቤት ተከራይተው ትንሽዬ አልጋ፣ ፍሪጅ፣ ማብሰያዎች የሚያስፈልጉትን ነገር አሟልተው የ3 ወር የቤት ክራይ ከፍለው በቃ ከዚህ በኋላ ትልቅ ቤተሰብ ስለሆነ እዚህ ቤት ውስጥ የሚኖረው አንተ ደግሞ የራስን ህይወት መኖር ጀምር ብለው እዛ ቤት ውስጥ ያስቀምጡታል ማለት ነው። እዛ ቤት ውስጥ ለጥቂት ጊዜ ከተቀመጠ በኋላ ሀሌታ ሚዲያ ስራ እንዲያገኝ ያደርጉታል። ሀሌታ ሚዲያ ውስጥም እንዲሁ እቃ መጥፋት ይጀምራል። ያለምንም ዶክመንት ፓስተሩን ስላመኑት ብቻ ነው ሀሌታ ሚዲያዎች የቀጠሩት ማለት ነው። ከዛም እቃዎች መጥፋት ሲጀምሩ መጠርጠር ሲጀምሩ በመጨረሻው ላይ በጣም ብዙ ጠቃሚ የሆነ ዶክመንቶችን የያዘ ፍላሽ ሳይቀር ጨምሮ ብዙ እቃዎችን ሰርቆ ያንን የተከራዩለትን ቤት እቃዎች ሸጡ። ድራሹ ጠፋ። ስለሚሞካከር ስለነበረ ነው ሀሌታም ሚዲያ የተቀጠረው ማለት ነው። ይሄ ብቻ አልበቃውም። ቤታቸው ይኖር በነበረበት ሰዓት ላይ እህትየዋ ላፕቶፓን ሰጣው ዩቲዩባን እንዲያስተካክልላት አድርጋ ነበረ። 7000 ፎሎወርስ ያለው ዩቲዩብ ሀክ አድርጎ በራሱ አዙሮባታል ማለት ነው። ስለዚህ ያኛው የት እንደገባ አላውቅም። ይሄኛው ግን ነብይ ብሎ ያው ከ3 አመት በኋላ ብቅ ብሏል ማለት ነው። የሚያስደንቅ ነው በጣም። ስለዚህ ይህንን አጭበርባሪና ወንበዴ ነብይ ብላችሁ ተቀብላችሁ የምትጭበረበሩ ዕውቀት ያጣችሁ ሰዎች አባቱን እንኳን ለመግደል ወደ ኋላ አላለም። ገንዘብ ለማጭበርበር ሲል ቤተሰቡን ለመጨረስ ወደ ኋላ አላለም። እንደነዚህ አይነቶቹ ስራ መስራት የማይወዱ በአቋራጭ መበልጸግ የሚፈልጉ ናቸው። እንግዲህ ነብይ እያለ ደግሞ የሚያስፈለፍላቸው ይሄ ሚካኤል ተካ ወይም ሚራክል ተካ ብሎ ስሙን የቀየረ ወመኔ ነው። እነዚህን በጠቅላላ ነብይ እያለ በየጊዜው የሚያስፈለፍለው ማለት ነው። እናንተ ዕውቀት ያጣችሁ ሰዎች በእነዚህ አይነት አጭበርባሪዎች፣ ስራ ፈቶች፣ ስራ የማይወዱ ወመኔዎች መጭበርበራችሁን ትቀጥላላችሁ።